ያለው? ማን ነው ጀመር? ምን ናት? ምን ሆነሽ? ልብስ እንዴት እናደርጉብን? እነዛ ፈሎቹ ናቸው። የኔ ፍቅር ቆየሽ እኮ። እየደረስኩ ነው። እሺ ልብዬ ሲጽዳት አትስጥ። እሺ ተኛ ነበር ፍቅር እሱ ብቻ እናንቺ ተካተን የምንኖረው መቼ ነው? ያኔ ፍቅር ትምህርቴን ልጨርስ እንጂ የምርቃቴ ቀን እንቀበላለን። ምን ባደርግልሽ ደስ ይልሻል? አዲስ የመጡ ፋሽኖች አሉ ከላይ እስከታች ደስ የሚሉ ጫማ፣ ሽቶም ቢሆን ደስ ይለኛል። የወደፊቷ ሚስቴ ይሄም ሲያንስብሽ ነው። ነይ የሚጋውን ነው የሚገዛልሽ። ቆይ አንቺ ልጅ በየጊዜው ልብስና ጫማ የምትቀያይሪው ከየት እያመጣሽ ነው? እማ ደግሞ ባለፈው ዕለት አወራን የለ እንዴ? ጓደኛዬ ነው የሚገዛልኝ አልኩሽ እኮ። ማን ነበር ስሙን ያልሽኝ? አበበ። እንዲያው ልጄ ጥሩና መልካም ሰው አይዘንብሽ። ሄሎ ሳም ይሰማኛል። በእውነት በቃ እሺ መጣሁ። እሱ ደግሞ ማን ነው? እማ ደግሞ ሁሉን ነገር ጠይቀሽ ይሆናል እኮ። ማን ነው እሱ? በቃ ሳሚ ይባላል። የትምህርት ቤት ጓደኛዬ ነው። ይሄው ነው በቃ።
إيش ما بيسميني ما أنا سميني أنا وايلش أنا سكركم مكوى زم بلاشني أشو وايلش ما زاري ليت طافش ندالم باسايش بقى أنت لو تتزوجي نبرة مامي يا تكوتي أنا تينش بتشاني دتاو تكو بزول دتاو أنا بزول دتاو كان أنا ما اشتغل كمان بزول تمرس بزول ركبت أي يو وايلش بيت سنقبا سيشان دار نفسك إيه بعد ذكري لكم بدشانكش كوي شما مامي بزول مقايدتو بزول مالتو مامي زين بلا رجول أنا كان أي مامي بتاعي داري ريت እንዳታዝና ነው ያ ማማሽ እንደጨው ተከራይተ እንደምንኖር ተረሳሽ የሰው ግቢ የምትበጠብጪው ወይኔ ሳሚዬ ለዋደር በሳማ ነበር መግረፍ እንደው አንቺን ትውለድ ወይኔ ሳሚዬ እንዴት እንደምወድሽ እንዴት ነው የሰውን አይን ማየው ሰው ምን ይለኛል በሴት አያውቅ አይ ማሚ ሳሚዬ እንዴት ነህ? አለሁልሽ እኔ ማር አንቺ እያለሽልኝ እኔ ምን ሆናለሁ? የዛሬው ቀጠሯችን እንደተጠበቀ ነው። አይ ሜሉዬ ዛሬ ምችል አይመስለኝም። ምን ልትለኝ ነው? ዛሬ ላገኝ እፈልጋለሁ። እኔም እኮ ባገኘሽና አብሬሽ ብውል በጣም ደስ ይለኛል። ግን እኮ ምን ያው ነግሬሽ የለ ገንዘቡን አላገኘሁም። አታስብ፣ እኔ እፈልጋለሁ። በቃሽ ትንሽ ቆይቼ እደውልልሻለሁ። እወድሃለሁ። እኔም እወድሻለሁ። ቻው ቻው። አቤ በነገራችን ላይ ስላፈቅርካት ምንም አላጫወትከኝ። እስቲ ነገር ስለሜሉ ነው። ሜሉ በጣም ቆንጆና የምታምር ምርጥ ሴት ናት። እንዴት ነው ታዲያ ምን አሰብክ? እንዴ ያው ለመጋባት እኮ ወስነናል። ጋብቻ ዙሪያ ግን አውርታችሁ ታውቃላችሁ እንዴ? አዎ ትምህርቷን እንደጨረሰች ለመጋባት ወስነናል። በጣም ትልቅ ውሳኔ ነው። እኛንም ጨፍሮ ነው ያላውቃል። ዛሬ ደግሞ ወዴት ነው? ዛሬ ሳሚዬ ላዝናናሽ ብሎኛል። ዛሬ ፈታ ነው የምለው። አላማረብኝም? ቆይ መቼ ነው እርግጥ ብለሽ ቤት የምትቀመጪው? ሜሉ ግን ምን እየሆንሽ እንደሆነ ታውቆሻል? ፍቅረኛ አለኝ ስትይኝ አልነበር እንዴ? አዎ ታዲያ እኔ ምን አልኩኝ? ስሙ ማን ይባላል ስልሽ አበበ ነበር ያልሽ። ሳሚ የሚባለው ደግሞ ከየት መጣ? የትምህርት ቤት ጓደኛዬ ነው ብዬሻለሁ እኮ። አይደል? መቼስ ጥሩ ነገር አይወድልሽም። ዊ ማሚ
እየተጨቃጨቅሽ ምንድን አከነችው? የአባቴ አምላክ ያማማሽ እንደጫው ሄሎ ሜሉ እንዴት ነሽ? አለሁ የኔ ፍቅር። አብዬ አንድ ነገር ላስቸግር እንዴ? እኔን ቸገረኝ። ምን ቸገረሽ ሜሉ? ጓደኛዬ ዛሬ ልደቷ ነው። ስጦታ ልገዛላት ፈልጌ ብር አጣሁ። በቃ ምንም ችግር የለው። አሁን እልክልሻለሁ ሜሉ። አመሰግናለሁ። ውድድ ነው ማለት ነው። እኔም እወድሻለሁ የኔ ፍቅር። ቆየሁብሻ። ታክሲ እኮ በእናትሽ ሰፈር በጣም አዛ ነው። ምንም ታክሲ የሚባል ነገር የለም። ይገባኛል ውዴ። አሁን ራይድ ጥራና ቶሎ ከዚህ ቦታ ውስጥ በራይድ እንሂዳ። እንዴ ምንድነው? ምን ሆነሽ ሜሉ? ምን ሆነሻል አንቺ? ሜሉ ምን ናት እንዴ? ምን ናት ማለት ፍቅረኛዬ ነቻ። ሜሉ ምን ሆነሻል አንቺ? ሜሉ ማን ነው ሲጀመር? ምን ናት? ቆይ ምንድን ነው? ምን ሆነሽ? አንተ ምን አንተ ፖሊስ ተረጋጋ። ምን ነው? ልቀቀኝ። አያገባህም። ምንድን ነው? ምን ነው አንተ? አሉ ልቀቀኝ። አንቺ ምንሽ ነው? አትናገሪም እንዴ? ምንሽ ነው? አንዴ ስማኝ፣ አትናገሪም እንዴ? ቶሎ አንተ ተረጋጋ። ምን ይል አያገባህም። ውጭ ከመኪና አሎ ሚሉ ምንድን ነው እየሆነ ያለው? ማን ነው? አናግሪኝ። እያናገርኩሽ አይደል እንዴ? ማን ነው? ቆይ አንቺ ማን ነው እያልኩሽ አይደል እንዴ? ወሬ ነው የምትሄጂው? ምንድን ነው እያደረግሽ ያለሽው? ማን ነው? ቆይ ፍቅረኛ የለኝም ብለሽ ነግረሽኛል ነበር እንዴ? ለምን አትተወኝም ሳሚ? ተወኝ በቃ። እኔማ እሰራልሻለሁ እኮ Ha ha ha.